የጀርመንኛ አልፋቤት እንግዲህ ይሄንን ይመስላል። አንድ ላይ እንለማመደዋለን። አ ቤ ሴ ዴ ኤ ኤፍ ጌ ሃ ኢ ዮት ካ ኤል ኤም ኤን ኦ ፔ ኩ ኤር ኤስ ቴ ኡ ፋው ቬ ኤክስ ኦፕሲሎን ዜድ። ከታች ያሉት ኡምላውት ነው የሚባሉት። ከታች ያሉት ወርዶች ኡምላውት ማለት ሁለት ነጥብ ከላይ ያላቸው ማለት ነው። ጀርመንኛ አልፋቤት ላይ ያሉ ፊደሎች ናቸው። አ ሆኖ ኡምላውት ካለው ኤ የሚል ድምፅ ይሰጣል። ኡ ሆኖ ኡምላውት ካለው እ የሚል ድምፅ ይሰጣል። ኦ ሆኖ ኡምላውት ካለው እ፣ ከዛችኛዋ ዜድ ትባላለች። ኤስ የምትመስለዋ ኤስ ዜድ ትባላለች። እንደ ኤስ ነው የምትነበበው ማለት ነው።